ችግር ሳይኖርብን እኮ ቀርቶ የለም። ከኛ መካከል ውሸታም አለ፣ አስመሳይ አለ፣ ክፉ አለ፣ አድርባይ አለ፣ ሌባ አለ። ብዙ አይነት ኃጢአት ሊሰራ የሚችል ብዙ ሰው አለ። ከነ ህመማችን ከነ ችግራችን ሰብስቦ ቁጭ አረገን እነየት አውጥቶ ይጣልን? ለማን አሳልፎ ይስጠን? ተስተካክላችሁ ውጡ ብሎ ከቤተ ክርስቲያን እኮ አያባርርም። እኛንን እኮ የተሞኘ ነው። አንዳንዶቻችን ተስተካክለን እንመጣለን ይላሉ። በፍጹም ቤተ ክርስቲያን ውስጥ ነው ከነ ችግራችን መተን ተስተካክለንና ታርመን የምንወጣው። እንዴት ነው አንድ ሰው ብቻውን ውጪ ሆኖ ተስተካክዬ ታርሜ ንጹህ ሆኜ ልምጣ ይላል እንዴ? የሚያነጻ የሚቀድስ ታሪክን የሚለውጥ እግዚአብሔር እዚህ ነው። አስቡት ክርስቲያኖች፣ ሥርዓት አምልኮ ለሚፈጸምበት ለዚች ቤተ መቅደስ ክርስቶስ ጅራፍ አንስቶ ቤተ መቅደስ ገብቶ ቤቴ ጸሎት ቤት ነው ብሎ ይሄን ያክል ከተቆረቆረ ደሙን ላፈሰሰለት ሁላችን ገንዘብ ላረግ ነው ለዚህ ሰውነትማ እንዴት ዋጋ ይከፍል? ለኦሪቱ ቤተ መቅደስ እኮ ጅራፍ ነው ያነሳው። ለኛ እኮ ክርስቶስ ጅራፍ አላነሳም እኮ እጆቹንና ሰውነቱን እኮ ነው የሰጠው መስቀል። ለሌላው ቢያወዳቸው ቢያፈቅራቸው አብረውት ለኖሩት ሰዎች በሙሉ ቢወዳቸውና መውደዱን ለማሳየት ቢፈልግ ክርስቶስ እኮ እንባውን ያፈሰሰው ለሚወደው ላላዛር፣ አብሮት ለነበረው ላላዛር እንባውን ያፈሰሰለት። ለኔና ለእናንተ እኮ ክርስቶስ እንባውን አይደለም ያፈሰሰው፣ ደሙን ያፈሰሰው።